ሰላም ውድ ቤተሰቦቼ ዛሬ ጌማት ነው እየሰራሁ ማፍጠሪያ ጌማት ሰርቻለሁ። እስከ መጨረሻው ድረስ ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ቤተሰብ ያልሆናችሁ ይኸውላችሁ እንደዚህ የሚያምር ጌማት ነው እየሰራሁት። አሰራሩን አሁን እስከ መጨረሻው ድረስ ተከታተሉ። ላይክ ሰብስክራይብ ኮሜንት በማድረግ ቤተሰብ የሆኑ ቤተሰብ ያልሆናችሁ ቤተሰብ የሆናችሁ ደግሞ ከልብ አመሰግናለሁኝ። አሁን አሰራሩን አሳያችኋለሁኝ። በጣም ድርቅ ያለ ጌማት እንዴት እንደምሰራ በቀላሉ ማለት ነው አሳያችኋለሁኝ። ግብአቶቹን አሁን አሳያችኋለሁ። እዚህ ጋር አሁን 2 ኩባያ ዱቄት አለኝ። 3 ማንኪያ ስኳር፣ 3 ማንኪያ ነሻ የበቆሎ ዱቄት ማለት ነው። 1 ማንኪያ የዳቦ እርሾ፣ ግማሽ ማንኪያ ጨው ነው እየተጠቀምኩት ማለት ነው። እንደምታዩት እና ብዙ ነገር እኔ ሞክሬ ያለሁኝ ብዙ ነገር ሞክሬ እንትን አይልም አይደርቅም ታውቃላችሁ። እና አረቦች ደግሞ ጌማት ድርቅ ያለ ጌማት ነው የሚፈልጉት። ይሄ 1 የዳቦ እርሾ፣ 1 ማንኪያ የዳቦ እርሾ፣ 3 ማንኪያ ስኳር፣ 3 ማንኪያ ነሻ ማለት ነው። ዱቄቱን የበቆሎ ዱቄቱን ነው እየተጠቀምኩት። ይህንን አዋህጄ ሞቅ ያለ ውሃ ሞቅ ባለ ውሃ ነው እንትን የምለው። ይሄንን አሁን አዋህዳለሁ እንደዚህ ይሄንን እንደዚህ አዋህዳለሁ። እንደምታዩት ትንሽ ዛፈራን እጨምራለሁ። ዛፈራን ፓውደሩ የለኝም። የሆነ እንደ እንትን አይነት የሆነ እንደ ምን አይነት ልበላችሁ ውሃ ውስጥ ተነክሮ ነው የሚጨመረው። እኔ ግን ዝም ብዬ ነው እየጨመርኩት። ይሄን እንደዚህ ካዋሃድኩ በብዙ አይነት በእንቁላል ይሰራል፣ በወተት ይሰራል፣ በብዙ አይነት ሞክሬዋለሁ። ግን እኔ በጣም የወደድኩት ይሄን አሰራር ነው። እኔም ዩቲዩብ ላይ ነው አይቼ የሰራሁት። ሞቅ ያለ ውሃውን ያው መጠኑን እያያችሁ ነው የምትጨምረው። 2 ኩባያ ዱቄት ከጨመራችሁ 1 ኩባያ ውሃ ትጨምሩና እያያችሁ ይኸውላችሁ እንደምታዩት ትንሽ ለገግ አርጌ ነው እንትን ያልኩት። ትንሽ ማለት ሊጡ በጣም ቀጠን ካለ እሺ አይላችሁ ለመስራት እግር ያለው ጌማት ነው የሚሆነው። የሆነ ሙንጨርጨር ያለ ምናምን ይሆናል። ይኸውላችሁ እንደምታዩት አሁን 2-3 ጊዜ ተመልሷል። ዛፈራኑ እንደምታዩት ከላይ ከለሮቹ አሉ። ሳዋህደው በራሱ ጊዜ እንትን ይላል ማለት ነው። በራሱ ጊዜ ከለሩ ይቀየራል። እና የውሳታ ሙቅ ያለው እንግዲህ አሰራሩን አሁን እየሰራሁ ነው። እንደምታዩት በአንድ እጄ ስለሆነ ስልክ ይዤ ስለሆነ የምሰራው እንትን አይልም። እንዴት አርጌ ልጥር እንደማረግ ስላልተመቸኝ ነው። ያው ይሄንን ካረኩ በኋላ በማንኪያ በእጃችሁ ይዛችሁ ቁርጥ እያደረጋችሁ በማንኪያ ስታረጉ እንደዚህ ክብ የሆነ የሚያምር ጌማት ይሆንላችኋል ማለት ነው። እና ላይክ ሰብስክራይብ እያረጋችሁ ቪዲዮውን እስከ መጨረሻ ድረስ ማየታችሁን አትርሱ። ላይክ ሰብስክራይብ አድርጉ ቤተሰቦች እላችኋለሁ። ሮመዳን እንግዲህ እኔ ብዙ ጊዜ ዘንድሮ አልሰራሁም። ምክንያቱም ሴትዮ ትመጣለች። ልክ እንደዚህ አስተካክዬ ምናምን ልሰራ ስል እሷ ትመጣለች እና ስትመጣ በዛን ሰዓት ውድ ቤተሰቦቼ አሁን ያላችሁ እንግዲህ የሰራሁትን ጌማት አከለክለኝም። ግን ያው ድምፅ እሷ ለመስራት ትፈራለች። በፊት አንድ ቀን ኩሽና ገብታ አታውቅም ነበር። ዘንድሮ አንዳንድ ነገር ታግዘኛለች ማለት ነው። ሼራ ነው እዚህ ጋር የተጠቀምኩት። ያው እንደምታዩት እየተጠባጠበ ነው። ሼራ ነው የተጠቀምኩት። ይኸውላችሁ እንግዲህ ዛሬ ስኳሩን አቅልጬ ማለት ነው። 1 ኩባያ ውሃ ካረጋችሁ 1 ኩባያ ስኳር አድርጋችሁ ነው የምትሰሩ። ላይክ ሰብስክራይብ አድርጉ።